ከገጠር እስከ ከተማ ተወዳና ተናፍቃ በተመጣጣኝ ዋጋዋ በብዙዎች ጓዳ የምትገኘው ቫዝሊን የዛሬ አጀንዳችን ሆናለች። ቫዝሊን እንደው ቀባቀባ አድርገው ከማማረና ሸብረቅ ከማለት ውጪ እጅግ የተለዩና አስገራሚ ከ120 በላይ ጥቅሞች እንዳሉት የሰማ አጀብ ማለቱ አይቀሬ ነው። በመሆኑም በዛሬው ፕሮግራም የቫዝሊን እጅግ አስገራሚ ያልተጠበቁ እውነታዎችን እናጋራችኋለን። ቫዝሊን ከ120 በላይ ጥቅም እንደሚሰጥ በተለያየ አጋጣሚ ቢደረስበትም በዛሬ ፕሮግራማችን ግን ዋናዎቹን አስሮችን እናጋራችኋለን። ሰላም ጤና ይስጥልን። የምንወዳችሁና የምናከብራችሁ የህርዳን ቲዩብ ቤተሰቦች ዓለም ላይ የሚፈጠሩ አስገራሚ፣ አስተማሪ እንዲሁም ልብን የሚነኩ ታሪኮችን ዘወትር ወደ እናንተ እንድናደርስ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ ቤተሰብ ይሁኑ። ታዲያ ግን ቤተሰቦች ዩቲዩብ እንደሚለው ከሆነ 81 ከመቶ የምትሆኑ ቤተሰቦች ቻናሉን ሰብስክራይብ እንዳላደረጋችሁ ያሳየናል። ሰብስክራይብ በማድረግ ጀምሩ። 10 በጣም አስገራሚ የቫዝሊን ጥቅሞች። 10ኛ የሽቶ ጠረን ሰውነት ላይ እንዲቆይ ለማድረግ። በእርግጥ በጣም የምትወዱት ሽቶ ይኖራችኋል። ነገር ግን የበለጠ እላያችሁ ላይ እንዲቆይና ሙሉ ቀን አብሯችሁ መዓዛ እንዲኖረውም አብዝታችሁ ትረጩ ይሆናል። ምናልባትም አንዳንዴ ሽታው ሲደበዝዝ ድጋሜ ለመቀባት ሽቷችሁን ይዛችሁ የምትዞሩ ብዙዎቻችሁ ናችሁ። ነገር ግን ከዚህ ይልቅ በትንሹ በመቀባት ጠንካራ ጠረን እንዲኖረው እንዲሁም የረጅም ጊዜ ቆይታ አልፎም እስከ ሁለተኛው ቀን ሽታው ከሰውነታችሁ ላይ እንዳይለቅ መቆየት እንዲችል ለማድረግ ቀላሉ መንገድ በእጃችሁ ነው። ቫዝሊን እንዴት ለሚል ሰው ምላሹ እንዲህ ነው። ሽቶ የምትቀቡባቸውን የእጆቻችሁን አንጓ አሊያም አንገታችሁን ወይም ሽቶ መቀባት የምትፈልጉባቸውን የአካላችሁ ክፍል ላይ ከሽቶ አስቀድማችሁ ጥቂት ቫዝሊን ማኖር፣ ከዚያም ጥቂት ሽቶ በቫዝሊኑ ላይ መነስነስ። አከተመ። ሙሉ ቀን ውሎ አብሯችሁ ያድራል። የሽቶውን ሽታ እንደያዘ ይቆይላችኋል። 9ኛ የተበላሸ ዚፕ ለመክፈት። አንዳንዴ ባልጠበቅነው ቦታ ላይ የቦርሳችን ዚፕ አልነቃነቅ ብሎ ሊያስቸግር ይችላል። አሊያም የጃኬታችን ዚፕ በተመሳሳይ ባለበት ሆነው ለመክፈትም ሆነ ለመዝጋት አስቸጋሪ ሲሆኑ ይታያሉ። ታዲያ ይህንን ችግር በቀላሉ ለመፍታት በኃይል መታገል ሳይሆን አልነቃነቅ ያለውን ዚፕ በመጠኑ ቫዝሊን መቀባት ብቻ በቂ ነው። በዚህ ጊዜም ቫዝሊኑ ባለው ከፍተኛ ልስላሴና ቅባታማ ነገር ዚፑ እንዲሸራተትና በቀላሉ እንዲከፈት ወይም እንዲዘጋ ያስችለዋል። 8ኛ በእንጨት ላይ ያሉ ምልክቶችን ስለማጥፋት። ብዙዎች የማያውቁት የቫዝሊን ጥቅም ደግሞ ይህ ነው። በእንጨት ስራዎች ላይ የሚወጡ ምልክቶችን ማስወገድ ቫዝሊን በአንድ ቀን ውስጥ እነዚህን ምልክቶች ሙልጭ አድርጎ የሚያጠፋ በመሆኑ በመቀመጫዎችና በጠረጴዛዎች እንዲሁም በሌሎች የእንጨት ስራዎች ላይ የምታዩቸውን ጠባሳ መሳይ ምልክቶችን ለማጥፋት በቅድሚያ ቫዝሊን በበቂ መጠን በማድረግ ለአንድ ቀን ሳትነካኩ ካሰደራችሁ በኋላ በቀጣዩ ቀን በንጹህ ጨርቅ ቫዝሊኑን ጠርጋቸው ስታነሱት እነዚህ የእንጨት ላይ ምልክቶች ተጠራርገው ይጠፋሉ። 7ኛ የተሰበረ የስልክ ስክሪን ለመጠገን። ይህ እንኳን እንደ ስልካችሁ ይወሰናል። ስልካችሁ ወድቆ አሊያም በሌላ ምክንያት ስክሪኑ ቢሰነጣጠቅ ገንዘብ አውጥታችሁ ከማሰራታችሁ በፊት ይህን ብልሃት መሞከር ተመራጭ ነው። ቫዝሊን ያለው እፍጋት አብዛኞቹ ሁሉም ስልኮች ማለት አይደለም፣ አብዛኞቹ ስልኮች ከሚጠቀሙበት ኤልሲዲ ጋር እኩል በመሆኑ የተወሰነ ቫዝሊን ስክሪኑ ላይ ወይም በተሰነጠቀው ክፍተት ላይ ከሞሉ በኋላ ስልካችሁ የተሰነጠቀው ቦታ ላይ መነካካትና መጠቀም የሚያስችላችሁ ሲሆን እዚህ ላይ ትርፍ እንዳይኖር በመጥረግና ወደ ውስጥ እንዳይገባ ባለማብዛት ከፍተኛ ጥንቃቄ ልታደርጉ ይገባል። 6ኛ ነፍሳትን ለመከላከል። ዝንብ፣ ቢምቢ፣ የወባ ትንኝ፣ ሌሎችም ነፍሳትን በተለይም በክረምት ወራት ከፍተኛ ሁኔታ የሚሰራጩ ሲሆን በእነዚህ ነፍሳት ከመነከስ ለመዳን ከፍተኛ የኬሚካል ይዘት ያላቸው መከላከያ ቅባቶችን ከመጠቀም ይልቅ እጅና እግራችሁን አስቀድማችሁ ቫዝሊን ሙልጭ አድርጋችሁ በመቀባት ምሽት ላይ ስትወጡም ይሁን ባላሰባችሁበት ስፍራ የነፍሳት ንክሻ ሊመጣ የሚችለውን ተያያዥ ጉዳት ራሳችሁን ማዳን እንደምትችሉ ያስችላችኋል። 5ኛ የቆዳ ጫማን ለማስዋብ። አብዛኛውን ጊዜ የሌዘር ምርቶች ላይ መጫጫር የሚስተዋል ሲሆን ይህንንም ጭረት ከቆዳ ጫማችሁ ላይ በቀላሉ ለማስወገድ እንዲያስችላችሁ ጫማው ላይ የተጫረውን ቦታ በመለየት ቫዝሊን ከቀባችሁ በኋላ በንጹህ የኮቶን ጨርቅ ጠረግ አድርጎ ማንሳት፣ ያኔ ጫማው ኩልል ብሎ ያበራል። 4ኛ የሚጮሁ የበር መገጠሚያዎችን ማስተካከል። አንዳንዴ በር ሲከፈትና ሲዘጋ አሰቃቂ ድምጽ ሲያወጣ እንሰማለን።
ታዲያ ይህንን መሳይ አሰቃቂ ድምፅ ለማስተካከል የሚዘጋጁ ውድና እምብዛም የማይገኙ ቅባቶችን በሩ ላይ በማፍሰስ ድምፁን ማስቀረት የሚቻል ቢሆንም በቤት ውስጥ ግን በቀላል ወጪ ብቻ ይህንን የበር ድምፅ ማስተካከል ካሰባችሁ የመጀመሪያ ተመራጭ የነገርናችሁ ቫዝሊን ነው። በሩን ዘግታችሁ የበሩን መጋጠሚያዎች ክዳን በመፍታትና ቫዝሊን ከተቀባ በኋላ ላዩንም በተመሳሳይ በማዳረስ መልሶ በመግጠም ትርፍ የተዳረሰ ቦታ ካለ በመድረቅ ከጥቂት ቆይታ በኋላ በሩንም ሆነ መስኮቱን ድምፅ ከናካቴው ያጠፋዋል። ሶስተኛ ቀለምን ለማስወገድ በስራ ሰዓት እጃችንና ዕቃዎቻችንን እንዳያበላሽብን ለማድረግ አይነተኛ መፍትሄ ቫዝሊን እንደነበረ ሲያውቃሉ? በቤት ውስጥ አሊያም በስራ ቦታችሁ ከቀለም መቀባት ጋር የተገናኙ ስራዎችን ለመስራት ታስቡ ይሆናል። እንደው አንዳንዴ ሰራተኛ ላለመጥራት የጊዜ ቤታችሁን ራሳችሁ ልታስቡ ታስቡ ይሆናል። ታዲያ ቤታችሁንም ይሁን ሌላኛው ነገራችሁን ቀለም ቀብታችሁ ካበቃችሁ በኋላ ሌላው ፈታኝ የሚሆነው አካባቢ ሁሉ የሚዳረሰው የቀለምን ፍንጣሪ ነው። ቀለም እጃችሁን፣ ፊታችሁን፣ ሌላም አካላችሁን ሊነካ ይችላል። እንዲሁም ቀለም እንዲነካችሁ የማትፈልጓቸው ዕቃዎቻችሁን ነክቶ ሊሆን ይችላል። ነገር ግን መፍትሄው አሁንም ቀላል እንደሆነ አለ። ቀለም ከመንካታችሁ በፊት ቫዝሊን መቀባት ወይም ቫዝሊን መቀባት፣ እንዳይነካቸው የምትፈልጓቸውን ቦታዎች በሙሉ ቫዝሊን መቀባት፣ በአካሉ ላይ ያለውንም ቀለም ያለምንም መታጠቢያ ጠረግ በማድረግ በቀላሉ ማስወገድ ይቻላል። ሁለተኛ ሜካፕ የነካውን ልብስ ለማጽዳት ሸሚዛችሁ አሊያም ልብሳችሁ ላይ ባላሰባችሁት አጋጣሚ ሊፕስቲክ ተነክቶ ልታገኙ ትችላላችሁ። ነገር ግን ባጓጉል ነገር ፈትጎ ለማስለቀቅ ከመታገል ይልቅ የተነካካው ቦታ ላይ ቫዝሊን በመቀባት አሽቶ በቀላሉ በማስለቀቅ የሚቻል ይሆናል። ትራስ ላይ፣ ፎጣ ላይ፣ አንሶላ ላይ፣ በተመሳሳይ ሌሎችም ጨርቆች ላይ በተመሳሳይ ሜካፕ ሲነካ በቀላሉ ቫዝሊን በመጠቀም ማጽዳት ያስችሎታል። አንደኛ ጥፍር ቀለም በቀላሉ ለመቀባት። ምናልባት ጥፍር ቀለም ራስሽን ለመቀባት አስበሽ ነገር ግን ጥፍርሽ አካባቢ ያለው ቆዳ እንዳይነካካበሽ በመፍራት ትሰጊ ይሆናል። አሊያም የውበት ሳሎን ለመሄድ ተገደሽ ይሆናል። ነገር ግን መፍትሄው ወዲህ ነው። በቤት ውስጥ በቀላል መንገድ ይህንን ስጋት ማስወገድ የሚቻልበት አማራጭ ያለ ሲሆን በጥፍርሽ አካባቢ ያለውን የቆዳሽን ክፍል በከተን ጨርቅ ላይ ቫዝሊን በማድረግ ካዳረስሽ በኋላ ጥፍር ቀለሙን መቀባት ትችያለሽ። በዚያም ወቅት ጥፍርሽን ስትቀቢ አልፎ ቆዳሽን የሚነካ ጥፍር ቀለም ቆዳሽ ቫዝሊን በመቀባቱ ምክንያት የማይዘው ይሆናል። ስትጨርሽም በቀላሉ በመጥረግ ብቻ ማስወገድ ይቻላል። ቫዝሊን እጅግ በርካታ ከሰማችሁትም በላይ ከ120 የሚልቁ ጥቅሞች እንዳሉት በርካቶች ይናገራሉ። በርካቶችም በተግባር እየተጠቀሙበት እንደሆነ ያሳያል። እኛ ግን ከበርካቶች መካከል ጥቂቶቹን ጀባል ናችሁ። መልካም ቆይታ።